ሰላም ጤና ይስጥልኝ የማትስ ኮሜዲተር ቤተሰቦች እንደምን ቆያችሁ? እንግዲህ ክረምቱን ደመቅ እያልን ነው። ዛሬ ደግሞ ይዤላችሁ የመጣሁት ስለ ሴት ከምንሰራው ተከታታይ ቪዲዮዎች ውስጥ ፓርት 2 ላይ ኖሽንስ ኦፍ ሴት ውስጥ ኢኩቫለንት ሴትን በተመለከተ ሰርፕራይዝ አላችሁ ያልኩትን ሐሳብ ላነሳላችሁ ነው። በዋናነት ስለ ኢኩቫለንት ሴት ብዙውን ጊዜ ስናነሳ የምናውቀው የፋይናይት ሴት ኢኩቫለንቶችን ነው። ነገር ግን ኢንፋይናይት ሴቶች ኢኩቫለንት እነሱ ሊያካትት የሚችል አድቫንስድ ዲፊኒሽን ዜር ኢዝ ኤ ዋን ቱ ዋን ኮረስፖንደንስ ቢትዊን ቱ ሴትስ የሚለው ነው። ለኢኩቫለንት ሴት ምን የሚሆነው ቤዚክ ዲፊኒሽን ሊሆን የሚችለው ስለዚህ ወይም አድቫንስድ ዲፊኒሽን የሚሆነውና እስኪ መጀመሪያ ይሄን ዋን ቱ ዋን ኮረስፖንደንስን ከምን አንፃር እንመልከት። ከፋይናይት ሴት ይኸው እዚህ ጋር ሴት ኤ 1 2 3 አባል አለው፣ ሴት ቢ ደግሞ ኤቢሲ ያለው። እነዚህ ሁለቱ ሴቶች 3 አባል አላቸው። ምናቸውን በማየት ብቻ ነምበር ኦፍ ኤ እና ማን እኩል በመሆናቸው ነምበር ኦፍ ሴት ቢ እኩል ስለሆኑ ኢኩቫለንት ናቸው። ይሄ ነገር ከነምበር ኦፍ ኤሌመንት አንፃር ስፔሻሊ ሴታችን ፋይናይት ሴት ከሆነ ምን ስንበት ነው። ነገር ግን ዋን ቱ ዋን ኮረስፖንደንስ የሚለው ለፋይናይቱም ለኢንፋይናይት ሴት ኢኩቫለንት ኬዝ ካለ የሚሆን ነውና ታምብኔል ላይ ስትገቡ እንዳያችሁ ይሄንን ካሳየዋችሁ በኋላ ታምብኔል ላይ እንዳያችሁት ናቹራል ነምበር ከኢንቲጀር ናቹራል ከሆል ነምበር እንዴት ኢኩቫለንት እንደሆኑ ለማሳየት እንሞክራለን። ከዛ በፊት ግን ዋን ቱ ዋን ኮረስፖንደንስ ማለት ሚስጥሩ ምንድነው? ዋን ቱ ዋን ኮረስፖንደንስ ማለት ዋን ቱ ዋን አንድ ለአንድ መገናኘትና ከሁለተኛው ሴት ለቀጣዩ ፕሪ ኢሜጅ አለማጣትን ነው የሚያሳየው። ያ ኦንቱ ይባላል። ዋን ቱ ዋን እና ኦንቱ ሳቲስፋይ ያደረገውን ኬዝ ነው የሚያሳየው። እዚሁ የኔ ቪዲዮ ውስጥ ገብታችሁ ራሱ ለቀድሞ 11ኛ ክፍል ዩኒት 1 ውስጥ የተሰራ የዋን ቱ ዋን ኮረስፖንደንስ ቤዚክ ኮንሴፕት አለ። እዛም ሼር ማድረግ ትችላላችሁ። እዚህም ግን ባጭሩ ላካፍላችሁ። ለምሳሌ ተመልከቱ። አሁን እኚህ ሁለቱን ሴቶች ስለ ዋን ቱ ዋን ኮረስፖንደንስ በማሳየት ኢኩቫለንት መሆናቸውን ለማሳየት እንሞክር። ይሄውና አንድን ከማ ጋር ከኤ ጋር ማዛመድ እንችላለን። እንደገና ሁለትን ደግሞ ከማ ጋር ከቢ ጋር እናዛምዳለን። ሶስትን ደግሞ ከማ ጋር እናዛምዳለን ከሲ ጋር እናዛምዳለን። ስለዚህ በዚህ ዝምድና ወቅት አሁን ምን ተፈጥሯል ነው የሚባለው? ይሄ አንድ ለአንድ ተጣምረዋል። እንደገና ደግሞ ከቢ ውስጥ አጣማሪ ያጣ የለም ማለት ነው። ስለዚህ አንድ ለአንድ ተጣምረዋል። there is one to one አጣማሪ ያጣ የለም ከፊት ለፊት እዚህ ቢ ውስጥ ስንል which is onto እያለ ነው። so it satisfies one to one correspondence, so this set A is equivalent with set B እያለ ነው ማለት ነው። ሴት ኤ ከሴት ቢ ጋር ኢኩቫለንት ነው። ምናልባትም ብሎ ቀለል አድርጎ ለዲስከሽን ለማንሳት ያክል እንዲመችን ለምሳሌ የሆነ ሴት ኤ የምንለው ወስደን ለምሳሌ 1 2 ቢኖርንና ሴት ቢ ደግሞ እንዳስቀመጥነው እዚህ ጋር ኤ ቢ ሲ ቢሆን አሁን እነዚህ ሴቶች በነምበር ኦፍ ኤሌመንት ብና እዚህ 2 ነው፣ እዚህ ስንት ነው ያለው? 3 ነው። ምን ላሳያችሁ ነው? እንደዚህ አሁን አንድን ከኤ ጋር ሁለትን ከቢ ጋር ብናጣምር ይሄ ዋን ቱ ዋን ሆኗል። አሁን እነዚህ ሁለቱ ሴቶች መካከል ዋን ቱ ዋን ፈጥረናል። but it is not on to. why not? this C has no a pre image on A. C የለውም ፕሪ ኢሜጅ እና በዛ ምክንያት ይሄ ነገር ዋን ቱ ዋን ኮረስፖንደንስ አይሆንም። ዋን ቱ ዋን ነው but not on to. so it is not one to one correspondence. ስለዚህ በዛ ምክንያት ነው ይሄንን ኬዝ በማሳየት በሁለት ሴቶች መካከል መፍጠር ከተቻለ ዋን ቱ ዋን ኮረስፖንደንስ መፍጠር እንደሚቻል ከዚህ መረዳት እንችላለን። እሺ አሁን ወደ ምን ይጃችሁ ልጓዝ ነው? ይሄውና እዛ ልክ እንዳነሳ ነው ምን ብለን ነበር ያነሳ ነው ካስታወሳችሁ ታምብኔላችን ላይ the set of natural number is equivalent to the set of whole numbers ብለናል። አሁን ይሄውና እዚህ ጋር ሆል ነምበርንም አስቀምጬላችኋለሁ፣ ናቹራል ነምበርንም አስቀምጫለሁ። እንዴት ዋን ቱ ዋን ኮረስፖንደንስ እነዚህ ሊሆኑ እንደሚችሉ ያን አሳያችኋለሁ። አሁን አንድ ለአንድ ጥምርታ እንዴት መፍጠር እንደምንችል እና ከዚያ ደግሞ ኦንቱ መሆኑን እናያለን። ለምሳሌ ተመልከቱ። ሆል ነምበር 0 1 2 3 ያለ ማብቂያ የሌለው ነው። ናቹራልም 1 2 3 4 ያለ ማብቂያ የሌለው ነምበር ነው። ስለዚህ እንዴት ነው አሁን ለምሳሌ አንድ ለአንድ ጥምርታ አንድን ከዜሮ ጋር ይሄው አጣመርን፣ 0 እና 1ን አጣመርን፣ አንድና ከሆል ነምበር 1ን ከናቹራል ነምበር 2ን እንደገና ደግሞ ከሆል ነምበር 2ን ከናቹራል ነምበር 3ን ከሆል ነምበር 3ን ከናቹራል ነምበር ከማ ጋር ከአራት ጋር ምን ያደርግን ነው? አሁን አንድ ለአንድ እያጣመርን ነው። እስኪ ገምቱ እናንተ አንድ ጊዜ መቶን ከስንት ጋር ማጣመር ይቻላል? 0 ከ1 ጋር፣ 1 ከ2 ጋር፣ 2 ከ3 ጋር፣ 3 ከ4 ጋር ከተጣመረች 100 ከስንት ጋር ይጣመራል? እዚህ ከናቹራል ነምበር 100 1 ጋር ይጣመራል ማለት ነው። ይሄው አጣማሪ አገኘን። ለማንም አጣማሪ አገኘን? ለ100። ቀጥሎ ደግሞ
ናቹራል ነምበር ላይ ላሉ ይሄ ነገር የማሳያችሁ አንድ ለአንድ ነው። ኦንቱ ለማሳየት ይሄ ዋን ቱ ዋን ነው። ኦንቱ ለማሳየት እስኪ እዚህ ላለው ለምሳሌ የትኛውንም ከዚህ በወስድ እዚህ ጓደኛ እናገኛለን። ለምሳሌ ለኤን እዚህ ማን ዘመድ አለን? ኤን ፕላስ ዋን አለን ማለት ነው። ስለዚህ ለእያንዳንዱ እዚህ ጋር ናቹራል ነምበር ለምናነሳው ከላይ ሆል ነምበር ዝምድና ይኖረዋል። በቀጠልን ቁጥር ሁሉ እናገኛለን። እንቀጥል። ለምሳሌ 1000 ብንል ላይ 999 ይኖረናል። 1 ሚሊዮን ብንል ላይ 999999 ይኖራል እያለ ለእያንዳንዱ ናቹራል ነምበር አጣማሪ እንዲናገኛለን ማለት ነው። ይሄ ማለት በሁለቱ ሴቶች መካከል 1 to 1 ኮረስፖንደንስ ሜክ አድርገናል። ስለዚህ ይሄ ማለት ምን ማለት ነው? we can conclude that this the set of natural number must be equivalent with the set of whole number እያልን ነው ማለት ነው። ናቹራል ነምበር ከማን ጋር? ከሆል ነምበር ጋር ኢኩቫለንት ነው። ቀጥሎ ደግሞ እስኪ ይሄንን እንዴት ነው አሁን ከኢንቲጀር ጋር ደግሞ ማየት የምንችለው? እንቀጥል። ይኸውና ለሱም ያዘጋጀውላችሁ ፓርት አለ ተመልከቱ። እዚህ ጋር ምንድነው ያልነው? ታምብኔል ላይ አሁንም እንዳስቀመጥነው the set of natural numbers equivalent to the set of integers ነው የሚለው። አሁንም ከዚህ የምናሳየው ከኢንቲጀር ጋር አሁንም አንድ ለአንድ ጥምርታ መፍጠር እንችላለን። ማንን? ናቹራል ነምበርን with what? ኢንቲጀር ዋን ቱ ዋን ኮረስፖንደንስ መፍጠር እንችላለን። ስለዚህ ኢኩቫለንት ይሆናሉ ማለት ነው ያንን ስናሳይ። ሶ ምንድነው የሚኖረን አሁን ተመልከቱ። ስናጣምር ይሄው ናቹራል ኢንቲጀር አስቀመጥን 0 1 2 3 ያለ የሚቀጥል ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 በሌፍት የሚቀጥል ነው። ስለዚህ ምንድነው የምናደርገው መሰላችሁ? በደንብ ግልጽ እዚህ ጋር የጻፍኩላችሁ ነገር ግልጽ እንዲሆንላችሁ ኢንቲጀር ናቹራል ነምበር እንደዚህ በሁለት ከፍያለሁ። ወደዚህ የሚቀጥል ወደዚህ የሚቀጥል። እንዴት አድርጌው? አንድን መሃል ላይ ሚድል ላይ ወስደን ወደዚህ 2 4 6 8 10 እያለ የሚቀጥል ወደ ሌፍት ደግሞ 3 5 7 9 እያለ ምን ለማለት ፈልጌ ነው? ኦዱን በሌፍት ኢቭን በራይት አስቀምጠን ኦዶችን ከኔጌቲቮች ጋር ኢቭኖችን ከፖዚቲቭ ኢንቲጀር ጋር አንድ ለአንድ ማጣመር እንችላለን። ለምሳሌ ተመልከቱ። ይኸውና 0 እና 1ን አጣመርን፣ አንድ ለአንድ ሆነ። ቀጥሎ አንድን ከማ ጋር? ከ2 ጋር አጣመርን። 2ን ከማ ጋር? ከ4 ጋር አጣመርን። ስለዚህ 3ን ከስንት ጋር ልናጣምር ነው ማለት ነው? 3ን ከ6 ጋር እናጣምራለን ብለን እንቀጥላለን። ወደዚህ በቃ ይቀጥላል። 4 ሲመጣ እዚህ አጣማሪ 8፣ 5 ሲመጣ 10፣ ቀጥሎ 6 ሲመጣ 12 እያለ ይቀጥላል ማለት ነው። አይታችሁ ከሆነ እዚህ ጋር ያለው ዝምድና ይሄው 2y የሆነ ነው። ሁለት እጥፍ ለ4 8 ለ5 10 ለ6 12 ለ7 14 እያለ ሁለት እጥፍ ሁሉ ዝምድና አያቋርጥም። አንድ ለአንድ እንደተገናኙ ይቀጥላሉ። በዚህ በኩል ወደዚህ እንመለስ ደግሞ ይሄው ከናቹራል ነምበር ኦድ እየወሰድን ለኔጌቲቭ 1 3ን እንደገና ደግሞ ለኔጌቲቭ 2 ስንትን 5ን ይሄው አንድ ለአንድ ያጣመርን ነው። ቀጥሎ ለኔጌቲቭ 3 ማን የሚመጣ ይመስላችኋል? ከ5 ቀጥሎ ኦድ ነምበር ማን አለን? 7። ስለዚህ ለማን? ለኔጌቲቭ 3 ደግሞ 7 አጣማሪዋ እንዳለ ወደዚህ ይቀጥላል። በቃ አሁን ኔጌቲቭ 4 ቢመጣ የኔጌቲቭ አጣማሪ ኦድ ነምበር ከ7 ቀጥሎ ማን አለን? 9። ስለዚህ ለእያንዳንዱ እናገኛለንና በሁለቱ መካከል 1 to 1 ኮረስፖንደንስ መፍጠር ስለቻልን the set of natural number is equivalent with the set of integer እያልን ነው። ይሄ ነገር ብዙም ጊዜ በክላስ አይዳሰስም ነበር። ይሄው እንዲህ ለመዳሰስ ሞክረናል። እንደ ተጨማሪ ቦነስ በመካከል የላኩላችሁ ነው። በቀጣይ ፓርት 3 ከዚህ ቀጥሎ ኢሚዲየት አንድ ላይ አፕሎድ ማድረግ ይሆናል። አብራችሁኝ ስለቆያችሁ አመሰግናለሁ። ፕሊዝ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ ያላደረጋችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። to learn mathematics do mathematics